ብቸኛ አጫዋቼ እንዴት ዋልሽ? እንዴት ነው? ደህና ዋልሽ ወይ? ደህና ነኝ። ደህና ውለሻል? ቁጭ በይ ቁጭ በይ። ሰላም ነሽ ወይ? ደህና ነኝ። ደህና ነች? ደህና ነኝ። ጠፋሽ እኮ። አለሁ። አገር ሰላም ነው? ሰላም ነው። እንደው ትምህርትም ሸጋ ነው? ጎበዝ ጎበዝ። አይዞሽ ተጫዋች ተጫዋች። እስኪ ቢኒ ቆየ ግን በሰላም ነው? የት ሄዶ ነው? ቢኒ ደውሎ ነበር። ደውሎ ትንሽ አመሻለሁ ትመጣለች እንዳይደብራት ብሎ ትዕዛዝ አስተላለፈ። አይ ቶሎ ነይ ብሎኝ ነበርና እኔ ደግሞ ሰርፕራይዝ አደረገው። አይ እናንተ ሰርፕራይዝ እንደው ደስ ስትሉ አሁንማ እንደው እየወደደሽ ነው ቀልቤ። በፊት ግን እንደው እውነቱን ለመናገር የኔ ልብ እንደው ግንባር በይው እንደው ታስጠልይ ነበር። እንዴ ለምን? ምን አጠፋው? አይ ጥፋት እንኳን ሳይሆን እንደው ዝጋታ አንቢጤ ነበርሽ እኮ። አይ እሱ ተፈጥሮዬ ነው። ይሁን ምን ይሆናል። አሁን ደህና እየተሻሻልሽ መጣሽ። ጥሩ ነሽ አሁን እንደው ይችን ነገር አይ ኧረ ታይ ባለፈው ሰርግ ላይ አይቼሻል። ምን ነው ባለፈው ሰርግ ላይ እኮ አይቼሻለሁ። ምን ነው ያው ፕሮግራም ስለሆነ አሁንም ፕሮግራም አድርጊው። ምን ዓለም እኮ ነው፣ ሁሌም ዓለም ነው። ታዲያ ሁሌም ዓለም እኮ ነው። እቺ ነገር እኮ ጥሩ ናት እኮ ሳትበዛ በመጠኑ ሸጋ ናት። በመጠኑ አይዞሽ። እንደ ድሮቹ አባቶች አላካብድም። እኔ አባትሽ እኮ ይሄን ነጭ ሽበት አይተሽ ተፈጥሮ ነው። እኔ እስቲ ነይ። ደስ ይላል እኮ አሲል። ያው ሚስጥሩን እንደው ማጋጨቱ እኮ አለው፣ ሚስጥር እኮ አለው። ልጆች ናችሁ እናንተ አታውቁትም። እየጠጣሽ ታንቺ እየጠጣሽ አይዞሽ፣ ምንም አይልሽም። ምግብ ታልበላሽም መብላት ትችያለሽ። አይ በልቼ ነው የመጣሁት። መታጠብ ገቢ ምን አይዞሽ ሞልቷል። እኛ ጋር እኮ አይሄድም እኮ ቶሎ ቶሎ እንከፍላለና። ሄሎ እሺ ተይ እባክህ አቆየው፣ እንደምንም ብለህ አቆየው። መጣለች እኔ ጋር ነው ያለችው። ዝም ብለህ ሰበብ አስባብ እየፈጠርክ አቆየው። አህያ ይሄን ማድረግ ያቅታል? ቆሻሻ እኮ እንደማንም ብለህ አቆየው አልኩህ። አንድ 30 ደቂቃ ምናምን
ኖር አይገባም። ይቺ እኮ በቃ እንዴት አረግሻታለሽ? ምን አርገሽ እኮ እንደው ዥው ታረግሻት እኮ በቃ ብርዱን እንደው ድራሽ አባቱ ነው የምታጠፋው። እየጠጣሽ ተጫዋች እየተጫወች እየተጫወትኩ ነው። ትንሽ ራት ነው መሰለኝ። አይዞሽ፣ ያው ብርዷ ናት እኮ ቅዝቃዜው። ኧረ የዘንድሮ ቅዝቃዜ ሰቅዞ ነው የሚይዘው እኮ ብታይ። ራስ ምታት ያመጣል። አይዞሽ። ምን ነው አይዞሽ። ምን ነው አይዞሽ። ወይዬ የኔ ነፈስ ቢኒ
ቢኒ ተንከባከብልኝ ብሎኛል አላልኩሽም ነበር እንዴ? ማለት ምን ማለት ነው? ምን ማለት አለው? ከቢኒ ጋር ሳይሆን ከእኔ ጋር ያደርሽው እያልኩሽ እኮ ነው። ምንድን ነው የሚያስቁት? እየቀለድኩኝ ነው እንዴ? ምን እቀልድብሻለሁ? ነገርኩሽ እኮ ከቢኒ ጋር ሳይሆን ከእኔ ከአቶ እንዳሻው ጋር ነው ያደርሽው እያልኩሽ ነው። ምን እያሉ ነው? ሰውዬ ያሞታል እንዴ? ጤነኛ አይደለም? እኔ በጣም ጤነኛ ነኝ፣ እግዚአብሔር ይመስገን። ምን ነው ደነገጥሽ? ማታ ማሬ ወደ ላይ ሃኒ ስትይ የነበረው ምንድን ነው የሚያስደነግጥሽ? በቃ አብረን ያደር ነው ምን ይሁን ምን ይፈጠር? ሽማግሌ ሃኒ ማሬ ወደ ላይ ስትይ እንዳልነበር ሽማግሌ አቶ እንዳሻው ማታ ነው። አረጋጋ በይ። ደውዬልሽ ነበር። ስልኬ ባትሪ ዘጋ። አይ መዝጋት እንኳን አልዘጋም። እንትን አረሳው። ስልኬ አላየሁትም ነበር። እሱ ሳይለንት ነበር። ዘግቶ ነበር፣ ሳይለንት ነበር። ደህና ነሽ? ደህና ነኝ። አልመስልም። እንዴት ደግሞ ዛሬ በጠዋት መጣሽ? ማለት ምን መምጣት አልነበረብኝም ነው? ተረጋጊ እንጂ እንደዛ ማለት ያለው ዳር እንዴት አደርክ? እንዴት አደርክ? አንተ ዘላን የት አድረህ ነው? ማታ እኮ መጥቼ ስደውልም ሳንኳኳ የሚከፍትልኝ የለም። ኧረ ይህን ሰበብ አድርጎ ውጭ መታደሩ ነው። ኧረ ፋዘር እንደዛ አይደለም። ፍዝር ያድርግህ። እኔ ነግሬሃለሁ። ምን ማታማ ጮኛ እኔ ምንም አውቀው ነገር የለም። አስገድደውኝ ነው። ምንድን ነው ያስገድድካት? ምን ለሊት ደውዬ ባልሽ አልመጣም ከእጅ አምልጦኛል ብያት የለሊቱ ቀርቶ ያው አሁን በጧት ከቻለች። ከዛ ነው እንዴ ነገሩ? እንደዛ ነው። ስልክ እንትን ውሎች ነው። መልካም ነግሬሃለሁ። አንተ ልጅ እንደ ድሮ ብትሆን ነው የሚሻለው። ማታ እኮ ሳንኳኳ የሚከፍትልኝ የለም። መቼስ በረንዳ ወጥቻለሁ። አይ አሁን ሰበብ አግኝተህ ሙተሃል አንተ። እጄንም እናቃታለን እኛም ወጣት ሆነን እኮ። በል አሁን የሆነ ቦታ ደርሰን እንመጣለን። መኪናውን አዘጋጀው። መልካም ጥራኝ እንደጨረስክ። እሺ 10 ደቂቃ በኋላ እጠራለሁ። እሺ ሄሎ አንተ ሸባ አለ? የትኛዋ? አንተ እኮ የማታመጣው ነገር የለም። በል ወገብህ እንዳሰብር ቀስ ቀስ እያልክ ጨረስካቸው ወጣቱን። ኧረ እኔ የተከበርኩ ሽማግሌ በል ወሬ አታብዛ። አሁን እሺ ደውልልኝ፣ በኋላ እንወጣለን። ቻው ቻው። ማነው? ማነሽ? መቼም እኔ እንድከፍትልሽ አትፈልጊም ወይ? ግቡ።
አሀ እንዴት ነው? ጎረምሳው ሰላም 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 ሰላም። እንዴት ነሽ? እንዴት ነው? ይስ ነው እንዴት ነው? አለሽ አለሽ እንዴት ነው? ደህና ነሽ? ሰላም ነው? እንዴት ነው? ሁሉ ሰላም ሁሉ ሰላም። ጤንነት? እርሱማ ወጣት ሆኖ የለ እንዴ? እኛ ነን እያረጃን ያለን። አልሞት ላይ ተካደ። እንዴት ነህ? ምን እግር ጣለ? ያው የኔን ጉዳይ እንዴት አደረጉልኝ ለማለት ነበር። ምን አለ መሰለህ፣ ያው ከዛ ከርፋፋ ያችን የመሰለች ሸጋ እንዳታመልጥ። አረ እንዴ እሷ ነው ማን ወደጃት አለው እንጂ አፈፍ ማድረግ አለብህ። አረ ወደጃት። እኔ በጣም የተመቻቸኝ ልጅቷ። አዎ ያው እንግዲህ ሸጋ ናት ብያለሁ። ለአንተ ደግሞ ትገባሃለች። በጣም በጣም እንጂ። አዎ ያን ጅልቶ ከረፋፍ በለው። በደንብ አድርገው ስለ እኔ በደንብ ይንገሩት። ስለ እኔ እንድትወደኝ በደንብ አድርገው ስለ እኔ ብቻ ይንገሩት። መቼ በሱ ሆነና እንደሱ ብቻ አይደለም፣ አንተም ላጥ ማለት አለብህ። ላጥ ታያት፣ እሷ በምታልፍበት በምትውልበት። እንዴ ነገሮችን እኮ እንድታቀሉልኝ ብዬ መሰለኝ ያውላ ገንዘብ የከፈልኩት። ከፍለህ ሙታል ወገኛ። ይልቅ ምን ማድረግ አለብህ መሰለህ? መጣልኝ ያዝ። ከቢኒያም ጋር አንድ መስሪያ ቤት ነው አይደል የምትሰሩት? አዎ። ምን ነው ችግር አለ? ችግር የለም። ይኸውልህ የእሱን ኮምፒውተር ፓስዋርዱን አጀንዳ አለች፣ ከአጀንዳው ላይ ውሰድ። ከዛ ኮምፒውተሩን ከከፈትክ በኋላ የሆኑ አስፈላጊ መረጃዎችን አጥፋ ከኮምፒውተር ላይ። ኦኬ የእሱን ማለት ነው? አይ የኔ የእሱን ነው እንጂ። ኧረ ተው ረገጠው። እሱን ካጠፋ በኋላ ምን ታደርጋለህ መሰለህ? ሌላ ደግሞ በእሱ ማህተም በእሱ ፊርማ የእሱን ፊርማ አስመስለው እና የሆነ ብቻ የሆነ ፋውል ነገር አሰርተን ወረቀቷ ነው ይባላል። ከዛ ነገሮች ሁላ አልጋ ባልጋ ነው የሚሆነው። ኧረ ጋሽ እንዳሻው ቢኒያም እኮ በስራው ጠንቃቃ ነው፣ ሀገር ምድሩ ያወቀው። አይባልም። አላየኝም እንዴ ማኔ ፖለቲከኛ ፕሮፌሰር ምን ከምትለው ጋር እኩል ተሰልፌ የሆኑ ነገሮችን የማሽከረክረው እችላለሁ በል። እስኪ ነገሮችን ለማድረግ እስኪ ሞክረዋለሁ። እንደዛ አድርጌ እንደዛ አድርግ። ልጁ እንደው ቆዳው ጅል ነው እንጂ መልቲ ነው። በቅርቡ እንግዲህ ምን ይታወቃል፣ ቀለበት አደረግን ወይ ተጋባን ቢል መክሰር አይደለም። ኧረ እሱም አይሆንም፣ እሱም አይሆንም። አፈፍ ማለት እሱ ጭራሽ እሱ መሆን የለበትም። እንደዛ አድርግ እስኪ። እኔም የምችለውን አደርጋለሁ። እንደዛ ይሻላል። እንደዛ ይሻላል። ምን ይምጣልህ እንዴ? ኧረ አንበሳው። ኧረ እኔ እንደዚህ ነው፣ ይሄንን አልሞክርም። ጠጠር ያለውን ነው። አይ ችግር በል ቁርስ። ኧረ በቃ ጋሽ፣ እኔም እችን ጉዳይን ነግሬዎት የሆነች አንድ ጉዳይ አለችብኝ፣ እሷን አስጨርሼ ምናምን ነገር ቶሎ ብዬ ወደ ቤት ገብቼ ገንዘብ እያልክ እድሜም ይሄዳል፣ እሷም ታመጣለች። ተግባባን አይደለም? እርስዎ ይጨርሱልኝ እንጂ የኔን ነገር እንዳያሳስቡት። ከእኔ በኩል ያለውን ነገር ሁሉንም ነገር ነው ማሟል። እስኪ የምችለውን አደርጋለሁ። አሁን በቃ ችግር የለውም። እንደዋወል። ለማንኛውም አትጫወትም ትንሽ? በሉ እርስዎ የወጣት ሽማግሌ ነው። በልሽ አባቴ። ሮቤል ቢኒ ሰላም ሰላም ነው? ሁሉ ሰላም? እንዴት እግርጣለህ? አለን። ምነው እግርጣለህ? ግባና ጠይቃቸው፣ በደንብ ይነግሯል። በቃ እሺ መልካም።
አረቃ ስበረዋ ስበረው አይ ጎረምሳ ሁሉ ሰላም ሰላም ነው የበረታ ነው። ኧረ እንደው ብርዱን አልቻልኩትም። እንደው የእርጅና እየተጫጫነ ነው መሰለኝ አሁን ሀሳቡ ደረረብ ማድረግ ነው። አንቺ ይቺ ጠጋ ቃለ ማንሳት ነው። በል እንደውስ አንድ ነገር ልጠይቅህ። በል እኔ ገንዘብ ምናምን እንዳትለኝ። እኔ ባንክም አልሄድኩም ከቤትም አልወጣሁም። ገንዘቡ ውስጥ ይቆየን። እንደው ሮቤልን እኮ ወጣ ስላገኘሁት ምን አለ ታዲያ? እንደው ዝምድና አለን፣ ቤተሰብ አለን። አባት ያጫውታ አይደል? አዎ አንተ እስካሁን ድረስ ያ ስንቱን ቤተሰብን ያስተዋወቀ። ድሮ እናቱ ቆንጆ ነበረች ብታይ። ያ እናቱ በጣም ቆንጆ ነበረች። የሆነ አንድ ወዳጅ ይወዳት ነበር። ግን ነፈዝ ነው እሱ። ምን ታወቀው ምን ነፈዝ እኮ ነው ያደርግልሃል። ሮቤል ምን እኮ ሞዶም አምነው የሥራ ባልደረቤ ነው። እንዴት እስከዛ ድረስ አንተው ይያል? የምትወደው የሥራ ባልደረባህ ነው? ኧረ ታምነዋለህ? አይ በእርግጥ ጥሩ ነው። ግን እኔ ስንቱን አስተዋውቄ ዘልቀዋለሁ። ሁሉም ነፈዝ ነው። ኧረ ሁሉም ነፈዝ እያልክ ይቻላል እንዴ? እኔ አባትሽ ነቃል ገባ እንደው በቃ ደከምከም ብለዋል። እኔም ጓደኞቼ ጋር ሰብስብ ይልምጣ በደንብ እንጮታለን። ስመጣ ኧረ እኔ አልደከመኝ። ኧረ እወጣለሁ። የስተመቸተ እንቅስቃሴም አድርግ። በቃ እንደዛ ከሆነ እሺ። ጀም ልሄድ እንዴ? ምን ያንሰኛል ወሬኛ? እሺ በልማ በቃ መልካም። እሺ ያችን ጽዳቷን ንገራት። መልካም ቆሽሿል ቤቱ በላት። አልተጸዳም እስኮ ሁለተኛ ቀን እኮ ነው። በቃ መልካም ችግር የለም። አሳውቃት። ምን እቺ በስባሳ ችግር የለም። ፈጣሪ ባንተ ስለካሰል ሰላም ዋላችሁ። ሮቤል ጋሼ እንዴት ነህ? አደን ይመስገን ነው። ሰላም ነው። አደን ይመስገን። ጋሼ እንዴ አላየኋቸውም። ከነገሩ ተገናኘን እና ያልኩሽ ነገር ምንም ነገር ይቀራል። ከአንተ ጋር እንሂድ ብላኝ ሁሉ ነገር መቅረት ይችላል። በደንብ ቆይ እኔ ድንጋይና ግዑዝ ነገር ነው እንደሚመስላችሁ? ቆይ እናንተ ከአንድ ጊዜ ስንት ጊዜ ያገኘኋችሁ እዚህ? እኔ ስሜት የሌለኝ ነው እንደሚመስላችሁ? አትናገረና እንዴ! ሷስ ብትሆን ጩኛለች እንዴ? ኧረ ናምታኝ አይሻልም? መምታቱ አይሻልም? እሷ እንኳን ክፉ ይሄ ሁሉ የአንተ እንዝላልነት። ወይኔ እንዳሻው ቤት ውስጥ ቢሆን የኔ ቤት አይደል እንዴ? ኧረ ለምን እኔ አልጋዬ ላይ አልፈቅድላችሁም? አልጋዬ ላይ ለምን አልፈቅድላችሁም? ችጋራም የችጋራም ልጅ ችጋራም እንኳን አይበሉ። ችጋራም አይደለም ጋሼ። እርሱን እኮ ነው እየሰደቡ ያለው። ዝም በላት። ምን ታውቃለህ? አንተ ረጋ ብላችሁ ተነጋገሩ። ምን ሆናችሁ? ይኸው አንተ ደነዝ እናትህም ይኸው በገዛ አልጋዬ ላይ ገና ለገና ልጅ አልሰጠኸኝም፣ የልጅ ፍሬ አልሰጠኸኝም ብላ በገዛ አልጋዬ ላይ ወንዶች ስታመላለስ ነው በሽተኛ ሆኜ የቀረሁት ያለ ዕድሜ ያረጀሁት። አሁን ደግሞ አንተ ተተካኸልኛ። እሰይ ኧረ ጋሼ ረጋ ይበሉ። ምንድን ነው የምንረጋጋው? ድምፃችሁን አጥፍታችሁ። ምንድን ነው የምን ድምፅ ማጥፋት ነው? እኔ እስክሞት ነው እንደሚጠብቁት? ላይ እኮ ምን እስክሆን ነው የምጠብቁት? አይደለም ጋሼ
ስሜት የለኝም እኔ ሰው አይደለሁም። ሰው ላይ ላጉሩ ረጋ በሉ እንጂ ና ተማታ እሷ ላይ ናገሩ። ስነ ስርዓት ብትዝርምሻል አንተ ደረስ። ረጋ በሉ። ቁጭ ብላችሁ አውሩ። ምን ቁጭ ብላችሁ አትበለኝ አንተ። አባቴ ስለሆነ እስኮንኩ በከር ነው ያናገርኩት አለ። ኧረ እባክህ ልትመታኝ ነው። ሲጀመር ልጅ አይደለህም አንተ። ልጅ አይደለም ከየትም አምጥታ የወለደች ዲቃላ ነህ አንተ። ማረጉ ነው የሚቀር አፈር ድሜ ነው ሄደ በረሮ አንተ ነህ እንትን አርግጃ ዝም ብለህ እዚህ ስትጃጃ ወይኔ መሞትን ነው ማሰብ ያለብን። እንዴት እንደዚህ ያደርጋል? ረጋ ብላችሁ የኔን ጉዳይ ማረገው ነው። ኧረ ረጋ በሉ። ሰሞኑን ልካለሽ ሳም አስር እየጠየቀኝ ነው። እኔ ደህንነቴን ለማሳየት ምን ሆነ አለ ደህና ነኝ ከማለት ውጭ ሄሎ አንተ ሰውዬ አትንጨቃጨቀኝ አልኩህ። በቃ ነገርኩህ። ደንቆሮ ምንድን ነው አንተ ደረስኩ ብለህ የምትቆየው ምንድን ነው? ጋሽ ፋይል ነው ወይ ሾመት ብቻ የምኑ ፋይል? ሚሊዮን ምንድን ነው? አይደለም 15 ሚሊዮን ወደ እኔ አድርጓለሁ ብዬ እንትን ይሄ ምንድን ነበረ ብቻ ያለው እንዳለ አቦኔ አይሰማኝም። አትሾካሾክ፣ ጆሮዬ ችግር አለበት። ጮክ በል። ምንም አትፍራ። በቃ ብቻ እንዳለ ያለው ፋይል ውስጥ ጋሼ እና ጋሼ አደራ ወንጀል ውስጥ እንዳልገባ። ቆይ ተረጋጋ። ወንጀል ውስጥ እንዳልገባ ነው እንዳልገባ ነው? ተረጋጋ አንተ። ዝም ብለህ አትናገር። ይችን ነበር የምፈልገው። አየህ የእሱን ፊርማና የእሱን ማህተም ና አሁን ገና በለጥከው። ይሄ ማስተርስ ምናለኝ ከሚለው ሰው አንተ ተሻልክ። ዋናው እውቀቱ ነው መማሩ፣ ቀለሙ አይደለም እንዴ? ይሄ ቆሻሻ ሰራለታለሁ እናቱ በላይ ገሩ ብቻ በቃ ጋሼ ያለውን ነገር እንደዚህ ጨርሱ። አደጋ ውስጥ ግን እኔ እንዳለ ምን ያንቀጠቀጠሃል አንተ? ወንድ አይደለም እንዴ? ቆፈስ ጀነን እንበል እንጂ ወንድነት ሌላ ነው ጋሼ። እና ያለውን ነገር በጥንቃቄ ቆይ ቁጥር አትፈሩ እንዴ? ቁጥር ፍሩ እንጂ እሱ ኦዲተር አይደለ ጋሼ? እሱ ኦዲተር ነው እና 15 ሚሊዮን ወደ እኔ አካውንት ላድርገው ብዬ እሺ ነገሮቹን ተቋቸውና ብቻ ያለውን በቃ ሙሉ ፋይሉን እዚህ ላይ ነው ያመጡት። ሙሉ ፊርማውን ሁሉም ነገር ንግግር አልገባኝም። ለአንብበውና ልረዳው። 15 ሚሊዮን ወደ እኔ አካውንት ወደ እሱ አካውንት አስገብቼ አልገባኝም። ተረጋጋ፣ አይዞህ። ወደ ልጅ አለ ምን ቤት ከሞት በላይ ምን ይመጣል? ሞት ነው መዳረሻችን፣ ደግሞ ሞት ነው። አትፍራ። ለአንብበው በቃ በዚህ እናጠምቀዋለን። በዚህ እናጠምቀዋለን። እናቱ እኔ ግፍ እንደበደለችኝ እኔ እሱ ላይ እወጣለሁ በል። እሺ እንወጣለን። የልጅቷን ነገር ብቻ አደረ። የልጅቷን ነገር ብቻ አደረ። ቢኒያም አልከኛል። የልጅቷን ነበር ይሄኔ ነገር ገብቶኛል። በቃ አትጨናነቅ። እኔ ፈርቶ የሚያስፈራኝ ሰው አልፈልግም። አለዛ እኔ ተዋለሁ። እንካ ውሰድ እንደው
ተረጋሽ። ወንጀል ውስጥ ማንኳት የለብንም። ብቻ በስትክክል በስነ ስርዓት አድርገን ተጠያቂ የምናደርገው እሱ በቃ እሱን ተጠያቂ ችግር አንተ ተረጋጋ። መቀመቅ ነው የማስበው። እኔ አቶ እንዳሻው አይደለሁም። አሁን አብረን መታየት የለብንም። በቃ እኔም ልሄድ ወደ ቤቴ። አይ እደር፣ እዚህ ማደሩ አይሻልም? ኧረ ረጋሽ ልሂድ። ሂድ በቃ አረቱ አሃ ወዴት? ምን ውጭ አለው? በሰው ስሜት ላይ እየተረማመዱ የምን ውጭ መውጣት ነው ማለት? ምንም ማለት የለውም። አሁን ያንን የተቀረጸ ምስል ለሱ ከማሳየው የምን ምስል ነው? አይ መቼ ገባሻል አንቺ ማለት? ያኔ አብረን ያደርን ሰዓት የቀረጹት ቪዲዮ አለኝ እጄ ላይ ነው ያለው። ምንም አልቀለድኩም። ይኸውልሽ ከፈለግሽ ደግሞ አልዋጥልሽ ካለያ እንጂ አንዱ ማለት እሱ ሰውዬ ከኛ ጋር ምንድነው ችግር ያለበት? ችግር እኔ ከእናንተ ጋር አይደለም፣ እኔ ከአንቺ ጋር ነው ችግር። እኔ ከሁለታችሁ ጋር አይደለም ችግር። ከአንቺ ማለት ከኔ ጋር ምን ችግር አለበት? ይኸውልሽ ታውቂያለሽ፣ እኔ ዘርዝሬ መንገር አይጠበቅም። ምንም የማውቀው ነገር የለም። ሲጀመር ከኔ ጋር ችግሮች ከኔ ጋር ከሆነ ለምንድን ነው ከሱ ጋር የሚሆነው? አልሰጥም። አንቺ እየሻለሁ አንቺ ዘርበልቀቁኝ አንቺ እንጂ ምንድነው ችግር ከኔ ጋር ከሆነ ሲጀመር አንቺ ምንድነው? ተቀበልና ኑዛዜ ነው። ምንድነው ያዝረኛል? የምን ኑዛዜ ነው? ምን ነው ማስተርስ እየተማርኩ ነው ምናምን እያልካለን የምጠጠረብን አንብቧ ምን ትጠይቀኛለህ? ሮቤል ነው እውነትም አልተማርክም። ማስተርስ አለ ምናምን ስትል ነበር። ኮፒ ታውቃለህ? ኦሪጂናሉ ብቻ ነው ያለ። ቡድንም አየሁልህ። ምንድነው? ሽጉጥ አወጣ እንጂ ይሄ ሽጉጥ እኮ ነው። ይዞታል። መሸጎጥ ትችላለህ? አይ እሱ አትንቦ። ይሄ ሽጉጥ ነው። ከትራስ ላይ አንስቶ መተኮስ አይችልም። በለው ተኩስ፣ እስኪ ተኩስ። እሱ ይሄ ነው። መጀመሪያ ልጁን እንዲስተናገዱ ከዛ ነው ያስገድሉ ነው። ወስላታ በል አንተም አስክሬንን አንሳ። ይህን አንቺ ደግሞ ዓለማችንን ንቅጭ።